ሕይወትህ ታሪክህ ነው። ማንም ሊጽፍልህ አይችልም። ማንም ሊገልጽልህ አይችልም። እያንዳንዷን ያደረግከው ምርጫ፣ እያንዳንዱን የወሰድከው አደገኛ ውሳኔ፣ እያንዳንዱን የምታሳድደው ህልም ያንተ ነው። ሰዎች እንቅፋት ሊሆኑህ ይችላሉ፣ ሊፈርዱብህ ይችላሉ፣ በተሳሳተ መንገድ ሊረዱ ይችላሉ። ግን ይህ ግድ ሊሰጥህ አይገባም። ምክንያቱ ይህ ያንተ ህይወት ጉዞ ነው። ያንተ ትግል ነው። ያንተ መስመር ነው። አንድ ቀደም ብለህ የምታውቀውን ነገር ልንገርህ። ሕይወት ቀላል አይደለችም። ዓለም ሁልጊዜ በፀሐይ ብርሃን፣ በቀስተ ደመናና በደስታ የተሞላች አይደለችም። ዓለም አንዳንድ ጊዜ ክፉና ጨካኝ ናት። ትቀዘቅዝሃለች፣ ታቃጥልሃለች፣ ትበድልሃለች። ምንም ያህል ብርቱ ብትሆንም ሕይወት ባላት አቅም ሁሉ ትፈትንሃለች። አዎ፣ በኃይለኛ እስክትንበረከክ ድረስ ትፈትንሃለች። ከፈቀድክላት ደግሞ ተንበርክከህ እንድትቀር ታደርጋለች። ነገር ግን ይህን በደንብ አዳምጠኝ። ማንኛውም ሰው በሕይወቱ ብዙ ፈተናዎች፣ በደሎች፣ ውድቀቶች ያጋጥሙታል። ሕይወት ግን ምን ያህል ፈተናና በደል ገጠመ ሳይሆን ይህንን ሁሉ ተቋቁመ ምን ያህል የወደፊት ጉዞህን ቀጠልክ ነው። ምን ያህል ድብደባ ችለህ ከወደቅበት መነሳት እንደምትችልና ምን ያህል ወደፊት መጓዝ ትችላለህ። አዎ፣ ድልና ስኬት የሚገኙት እንዲህ ነው። ይህ ነው የአሸናፊዎች መንገድ። ህመም ወይም ስቃይ ጊዜያዊ ነው። ህመም ጊዜያዊ ነው። ምናልባት አንድ ደቂቃ፣ ለአንድ ሰዓት፣ ለቀናት ወይም ለዓመት ሊቆይ ይችላል። ግን አንድ ቀን ይጠፋል፣ በሌላ ነገርም ይተካል። ነገር ግን እጅ ሰጥተህ ካቆምክና ተስፋ ከቆረጥ ያ ህመም ለዘላለም አብሮህ ይኖራል። ብሞክርስ ኑሮ፣ ባልፈራስ ኑሮ፣ ባልተውስ ኑሮ፣ እነዚህ የቁጭትና የጸጸት ጥያቄዎች ለዘላለም ያሳድዱሃል። ስለዚህ ከስቃይህና ህመምህ ትርፍ አግኝበት፣ ድል ተቀናጅበት። ለመተውና ተስፋ ለመቁረጥ አታልቅስ፣ አትሰቃይ። ለማሸነፍ ጉዞህን ለመቀጠል ከሆነ አልቅስ፣ ተሰቃይ። ሁሉም ሰው ስኬት ይፈልጋል፣ ግን ጥቂቶቹ ብቻ ናቸው ለስኬት የሚያደርሰውን መከራና ስቃይ ለመቀበል ዝግጁ የሚሆኑት። በትልቅ ስኬትና በውድቀት መካከል ያለውን ልዩነት በጣም ጠባብ ነው። ግማሽ እርምጃ ዘግይተህ ወይም ቀድመህ ብትገኝ ህልምህን ልታጣው ትችላለህ። ያቺ የምንፈልጋት 1 ኢንች በዙሪያችን ናት። በእያንዳንዷ ደቂቃ፣ በእያንዳንዷ ሰከንድ ውስጥ ትገኛለች። መውደቅን አትፍራ። ሁልጊዜ ላታሸንፍ ትችላለህ። ግን ውሳኔ ለመወሰን ፈጽሞ አትፍራ። እችላለሁ የሚልና አልችልም የሚል ሰው ሁለቱም ትክክል ናቸው። ምክንያቱም የሚሆነውን ያመኑት ናቸው። አብዛኞቻችሁ ስኬታማ መሆን እፈልጋለሁ ትላላችሁ፣ ግን ከልባችሁ አትፈልጉትም። ዝም ብላችሁ ቢሆንልኝ ደስ ይለኝ ነበር ነው የምትሉት። ብዙ ሰዎች ስኬትን ከእንቅልፋቸው በላይ አይፈልጉትም፣ ከመዝናናትም በላይ አይፈልጉትም፣ ከምቾታቸውም በላይ አይፈልጉትም። ለዚህም ነው በመሃል የሚቀሩት። ታላቅነት መስዋዕትነትን ይፈልጋል። ህልም አለህ፣ ጠብቀው። ሰዎች ራሳቸውን ማድረግ የማይችሉትን ነገር አንተም እንድትችል አይፈልጉም። አትችልም ይሉሃል። ሰዎች ይስቁብሃል፣ ይጠራጠሩብሃል፣ ይንቁሃል። ግን ዓለምን የቀየሩ ሰዎች መጀመሪያ የተሳቀባቸው ነበሩ። የሆነ ነገር ከፈለክ ሂድና አምጣው፣ አለቀ። ምክንያት አያስፈልግም። መጠበቅ አያስፈልግህም። መፍራት የለብህም። ፍርሃታችን ከውድቀታችን በላይ ህልማችንን ይገድላል። መውደቅ ከመሞከር ይመጣል። ፍርሃት ግን እንዳንሞክር ያደርገናል። ትልቁ ፍርሃታችን አቅም ማጣታችን አይደለም። ትልቁ ፍርሃታችን ከመጠን በላይ ኃያል መሆናችን ነው። የሚያስፈራን ጨለማችን ሳይሆን ብርሃናችን ነው። ውስጥህን ቆፍረው፣ ራስህን ጠይቅ። ምን መሆን ነው የምትፈልገው? ወላጆቹህ እንድትሆን የሚፈልጉትን ሳይሆን፣ ዓለም እንድትሆን የምትፈልገውን ሳይሆን፣ አንተ ማን ነህ? ምረጥ። ምን እንደምትሆን፣ ማን እንደምትሆን እና እንዴት እንደምታደርገው ዛሬውኑ ወስን። እናም የፈለግከው መሆን እንደምትችል እመን። ለምን አንተ ምርጡ አትሆንም? ለምን አንተ የሊጉ ኮከብ አትሆንም? ለምን አይቻልም? እስካሁን አግኝተው የማታውቀውን ውጤት ለማግኘት እስካሁን ሆነ የማታውቀውን ሰው መሆን መወሰን አለብህ። ተሰጥቶ ብቻ አይበቃም። ተሰጥቶ ተፈጥሯዊ ነው። ክህሎት የሚዳብረው በሰዓታት
በቀናቶችና በዓመታት ልምምድ በላብህና በደምህ ብዙ ውጣ ውረድ በማለፍ ነው። አሸናፊነትን ይዘነው የምንወለድ ሳይሆን በስንት ችግርና ስቃይ የሚታነጽ ነው። ለማቆም አታልቅስ፣ ለመቀጠል አልቅስ። ቀድሞውም ተሰቃይተሃል፣ ቀድሞውንም ቆስለሃል። ታዲያ ለምን ከህመሙ ዋጋህን አታገኝም? ዋጋህን የምታውቅ ከሆነ ሂድና የሚገባህን አምጣ። ግን መከራውና ችግሩን ለመቀበል ዝግጁ መሆን አለብህ። እሱ ነው ያስቆመኝ ወይም እሷ ናት እንቅፋት የሆነችብኝ እያልክ ጣትህን አትቀስር። ያ የፈሪዎች ሥራ ነው። አንተ ደግሞ ፈሪ አይደለህም። አሸናፊዎች ደግሞ ኃላፊነት ራሳቸውን ነው የሚወስዱት። ውድቀትን አትፍራ። ውድቀት ችግር የለውም። ተስፋ መቁረጥና ማቋረጥ ነው ትልቁ ችግርህና ጠላትህ። ሁሉም ታላላቅ ሰዎች ደጋግመው ወድቀዋል፣ ግን መልሰው ከወደቁበት ተነስተው ጉዟቸውን ቀጥለዋል። መብራት ወይም አምፖል የፈጠረው ቶማስ ኤዲሰን 1000 ጊዜ ሙከራው ወድቀዋል። ታዋቂው የቅርጫት ኳስ ተጫዋች ሚካኤል ጆርዳን ከቡድኑ ተባሮ ነበር። ብዙ ጀግኖች መጀመሪያቸው ወድቀው ነበር፣ ግን ያን አልፈው ነው ዓለምን ያስደመሙ ጀግኖች የሆኑ። 6 ጊዜ ብትወድቅ 7ኛው ጊዜ ላይ ተነስ። ወሰን ወይም ድንበርና ፍርሃት ብዙ ጊዜ በምናባችን የምንፈጥራቸው የውሸት ግድግዳዎች ናቸው። ታዲያ ምን ታደርጋለህ? ብዙ ሰዎች ደክመው አይደለም የሚሸነፉት፣ በፍራቻና በጥርጣሬ ነው የሚሸነፉት። በውስጥ ትልቅ ኃይል አለ። አዲስ አንተ አለ። ጠንካራው አንተ አለ። የማይፈራው የማይደነግጠው አንተ አለ። ግን ያንን ሰው ለመሆን የአሁኑን ምቾትህ መተው አለብህ። እያንዳንዱ ቀን አዲስ ቀን ነው። እያንዳንዱ ቅጽበት አዲስ እድል ነው። ውጣና አዲስ ፍጡር መሆንን አሳያቸው። አሁኑኑ ምን ያህል ትልቅ ሰው መሆን እንደምትችል ለዓለም አሳይ። ውሳኔው ባንተ ውስጥ ነው፣ በውስጥህ። ሕይወትን ነፃና ውብ የማድረግ ሕይወትን ድንቅ የማድረግና ታሪክ የመስራት ኃይል አለ። ስለዚህ ሕይወት ስትፈትንህ፣ ስትጥልህ ተነስ። ሰዎች ሲጠራጠሩብህ ተነስ። ስትወድቅ ተነስ። ስትደክም ተነስ። ሁሉም አትችልም ሲሉ አንተ እችላለሁ በል። ምክንያቱም ፍርሃት፣ ገደቦችና ወሰኖች ብዙ ጊዜ ምናባዊ ናቸው። የአሸናፊነት መንፈስና ኃይሉ አንተ ውስጥ ነው ያለው። ሕይወትህን የምትቀይርበት ኃይል፣ ከወደቅበት የሚያነሳ ኃይል፣ የምትታገልበት ኃይል፣ የማይረሳ ጀግና የሚያደርግ ኃይል፣ ይህ ኃይል በውስጥህ ነው ያለው። አሁን ጥያቄው ምን ልታደርግ ነው? ወድቀህ ትቀራለህ ወይስ ለብርሃን መንገድ ትታገላለህ? አሁን ተነስ፣ አንድ እርምጃ ተራመድ። ምን ያህል ኃይለኛ መሆንን ለዓለም አሳይ።